የሚስ ወርልድ ኢትዮጵያን አሸናፊ እንደዚሁም የሚስ ወርልድ ኢትዮጵያን ተቋም ጋራ በመሆን ወደፊት የምንሰራቸውን ስራዎች ሚዲያ አካላት ይፋ ለማድረግ እና የእናንተንም እገዛና ድጋፍ ለመጠየቅ ነው። ከሁሉ በማስቀደም የ2018 ዓመተ ምህረት በፈረንጆች ደግሞ 2026 ዓመተ ምህረት የሚስ ወርልድ ኢትዮጵያ አሸናፊ የሆነችውን ሩት ይርጋለምን እንኳን ደስ አለሽ ለማለት እንፈልጋለን። ይጨበጨብ ነበር። እቺ ወጣት ከሁሉም ክልሎች ውስጥ በሺዎች የሚቆጠሩ የኢትዮጵያ ልጆች ተወዳድረው በዛ ውድድር ውስጥ ያለፉት ከሁሉም ክልሎች ከሁሉም ከተሞች የመጡት ወጣቶች በስተመጨረሻ ደግሞ 50 ያህል ከቀሩ በኋላ ከ50ዎቹ ውስጥ በተለያየ መስፈርት ተፈትነው ከመጡት እጅግ በጣም ፈታኝ በነበረ ውድድር ውስጥ አሸንፋ የተገኘች ልጃችን ናት። ይሄ ማሸነፏ የሩት ይርጋለም ትልቅ አደራና ኃላፊነት የሚጥልባት መሆኑን በባህልና ስፖርት ሚኒስቴር ስም እዚህ በእናንተ ፊት አደራ የምንሰጥበት ቀን ነው ዛሬ። ይሄ አደራ እንዴት ነው የሚገለጠው ካላችሁ፣ ብዙ ጊዜ በዓለማችን የሚካሄዱ የቁንጅና ውድድሮች የተክለሰውነትንና የመልክን ገጽታ የሚያወዳድሩ ብቻ መሆናቸው እየቀረ ሄዷል። በዓለም ላይ እነዚህ ውድድሮች የየሀገራቱ የባህል መግለጫዎች፣ የየሀገራቱ የቱሪዝም ማስፋፊያዎች፣ የየሀገራቱ የትምክህት መገለጫዎች እየሆኑ መጥተዋል። ትምክህት የምንለው በፖዚቲቭ መንገድ በቀና መንገድ የሚገለጥ መመኪያነትን የሚሰጥ ማለት ነው እና እነዚህ ልጆች ከ170 በላይ በሚሆኑ ሀገራት የሚመጡ ሌሎች ወጣቶች ጋራ በሚወዳደሩበት ጊዜ የውድድሮቹ መስፈርቶች እና የውድድሮቹ መልኮች የተክለሰውነትን ሁኔታ የሚያሳዩ ብቻ ሳይሆኑ የሀገራቸውን ባህል ምን ያህል እንደሚያውቁ፣ በሀገራቸው ውስጥ ያሉትን የሕዝባቸውን መልኮች ምን ያህል እንደሚያውቁ፣ በሀገራቸው ውስጥ ያለውን የተፈጥሮ ስጦታ ምን ያህል እንደሚያውቁ። የተፈጥሮ ስጦታ ስንል ጋራውን፣ ሸንተረሩን፣ ቴሬሱን በሙሉ ቶፖግራፊውን፣ ወንዙን፣ ውሃውን፣ ሰውን ምን ያህል እንደሚያውቁት። ይሄ ሁሉ ደግሞ በአንድ ሀገር ውስጥ በሚወክሉት ሀገር ውስጥ የሚኖረው ሰውና መልክዓ ምድር ደግሞ ምን መልካም ነገር አለው፣ ምን ፈተና ደግሞ አለው የሚለውን ያውቁ እንደሆነ የሚጠየቁበት። እንደምታስታውሱት ባለፈው የሚስ ወርልድ ኢትዮጵያ አሸናፊ የነበረችው ሀሴት ኢትዮጵያን መልክዓ ምድሯን ተፈጥሯል ያላትን ሀብት በተለይም ደግሞ በአሁኑ ወቅት በሀገራችን ውስጥ የሚሰሩትን የተለያዩ የልማት ስራዎች፣ የተለያዩ የኢኮኖሚ ዴቨሎፕመንት ፕላኖችን፣ የተለያዩ ሜጋ ፕሮጀክቶችን በሀገራችን ውስጥ ያለ በአፍሪካ ቀዳሚ የሆነው የታላቁ ኢትዮጵያ ህዳሴ ግድብን ጨምሮ ሌሎችን አቅሞቻችንን በሙሉ ለማስተዋወቅ እድል ያገኘችበት ነው በመሆኑ እነዚህ ልጆች ይህንን በሀገራቸው ውስጥ ያለውን ሀብት ምን ያህል ይረዳሉ የሚለው ይጠየቃሉ። እሱ ብቻ አይደለም። በፈተናም ደረጃ ካያችሁ ለምሳሌ ምን አይነት ችግሮች አሉ በየሀገራቸው፣ ያንን ባላቸው ተሰሚነትና ባላቸው ተደማጭነት ተጠቅመው ምን ያህል ያንን ችግር ለመፍታት ይሞክራሉ የሚለውንም ይጠየቃሉ። የባለፈው አሸናፊያችን የስፓይና በፊዳ የሚባለው የተፈጥሮ እክል ያላቸው ሲወለዱ ተፈጥሮ እክል ያላቸው ልጆች ችግር ለመፍታት በጣም አስደናቂ የሆነ አቅርቦት ነበራል። ይሄ እነዚህ ልጆች ቅድም እንዳልኳችሁ ከገጽታ ከተክለሰውነት ባለፈ ምን ያህል ሀገራቸውን ያውቃሉ፣ ምን ያህል ባህላቸውን ያውቃሉ፣ ምን ያህል ሰብአዊ ናቸው፣ ኮምፓሽኔት ናቸው፣ ችግሮችን ለመፍታት ምን ያህል ይነሳሉ የሚለው ነገር ሁሉ ነው የሚመለከት። ያው እንዳለመታደል ሆኖ አንዳንድ ጊዜ የቁንጅና ውድድር የሚባለው ሀሳብ በሀገራችን በጣም ሚሳንደርስታንድ ወይም ደግሞ
ተገቢ የሆነ ምልከታ ያለው አይደለም፣ የተሻገርነው አይደለም። በቀዳማዊ ኃይለሥላሴ ዘመነ መንግስት የአዲስ አበባ ዩኒቨርሲቲ ቀዳማዊ ኃይለሥላሴ ዩኒቨርሲቲ በሚባልበት ወቅት ለመጀመሪያ ጊዜ ቁንጅና ውድድር በዩኒቨርሲቲ ውስጥ ማለት ነው ሲካሄድ ተማሪዎች ከሚመገቡበት ቦታ እንቁላል ይዘው ሄደው የሚወዳደሩት ልጆች ላይ እንቁላል ወርውረዋል። ያን ያደረጉት እንዴት ሴት ልጅ ቆንጆ ነኝና አወዳድሩኝ ትላለች ብለው በማሰብ ያ ዘመን አሁን አልፏል። ዓለም ኳስ የሚመለከተው 22 ሰዎች አንዷን ክሪላ ሲያራውጡ ለማየት አይደለም። በሁለቱ ቡድኖች ውስጥ በሚፈጠረው የፉክክር ስሜት በመላው ዓለም የሚኖሩ ደጋፊዎች የሚፈጥሩት የስነ ልቦና የድጋፍ እና የእርካታ ምንጭነት ለእያንዳንዱ ሰው የሚሰጠው ጥቅም ስላለ በዛ ውስጥ ሀገራት ይፎካከራሉ፣ ክለቦች ይፎካከራሉ፣ የሰው ልጆች የሚነጋገሩበት በዛም ውስጥ ደግሞ ሰላምን የሚያሰፍኑበት። ምክንያቱም የሰው አእምሮ ከተዋችሁት ጥፋትንም መጥፎ ነገርንም እንደዚሁ ልክ እንዳልነው ኢንተርቴን ያደርጋል። በኳስ ውስጥ ሰዎች እንደዛ አድርገው የመሄድ ዘመን መጥቷል። አቴንሽን የሚወስዱበት ብዙ ነገር አለ። እንደውም እዚህ ላይ የምንጨምረው የአሁኑ ዘመን እነዚህ ነገሮች የኳሱ፣ የቁንጅናው፣ የፊልሙ፣ የጥበቡ በሙሉ ሶሻል ሚዲያውን ጨምሮ አዲስ ስያሜ ተሰጥቶታል። ይህ ስያሜ የአቴንሽን ኢንዱስትሪ ነው። አቴንሽን ኢንዱስትሪ የሰው ልጆችን የማያልቀውን የአቴንሽን ሀብት ወደ ገንዘብ እየቀየረ የሚኖር ኢንዱስትሪ ነው። አንዳንዱ ወደ ክፋት ይሄዳል። እንደምታውቁት አቴንሽን ለማግኘት ሰዎች ገንዘብ ለማግኘት ብዙ ነገር ውስጥ ይገባሉ። መልካም ለሆነ ነገር ደግሞ ያን አቴንሽን መጠቀም ይቻላል። ይህን ሁሉ ረዘም አድርጌ ያነሳሁት እናንተ የሚዲያ አካላት ይህን በአዲስ መልክ እየተካሄደ ያለውን የቁንጅና ውድድር ተብሎ የሚጠቀሰውን ፓጀንትሪ ነው የሚባለው። ድሮ ቢዩቲ ኮንቴስት ይባል ነበር፣ አሁን ፓጀንትሪ ነው የሚባለው። ሀሳቡም ኢቮልቭ አድርጓል። እንዳልኳችሁ አፍንጫ ከ10 ይሄን ያህል፣ አይን ከ10 ይሄን ያህል፣ ጥርስ ከ10 ይሄን ያህል የሚባል ነገር አይደለም ያለ። አሁን ሰብዕና ይታያል። መናገር ይቻላል ወይ? ሰውን ማዘን ለሰው ይቻላል ወይ? ሀገርን ማወቅ ይቻላል ወይ? ባህልን ማወቅ ይቻላል በሚል ነው። በቀደም እህታችን ሩት በኢትዮጵያን ባህል በደንብ አድርጋ በትወና በሙዚቃ ባላት ታለንት አሳይታለች። በጥያቄና መልስ ውድድር አሳይታለች። በአካባቢ ኢትዮጵያን ሰዎች እንደምታውቅ አሳይታ ከሌሎች ተወዳዳሪዎች ጋር በጣም ጥሩ የነበሩ ተወዳዳሪዎች አሸንፋ እዚህ ደርሳለች። እንግዲህ እንደ ባህልና ስፖርት ሚኒስቴር ይህንን የመጀመሪያ እውቅና እንሰጣለን። የባህል እና ስፖርት ሚኒስቴር አንዱ ተልእኮ የኢትዮጵያን ሕዝቦች ባህል ማስተዋወቅ። የምናስተዋውቀው አንድ ሁላችንም እርስ በርሳችን ተዋውቀን የሰላም ሀገር እንዲሆን አንዳችን ካወቅን ግማሽ መንገድ ለሰላም እንሄዳለን። ቋንቋችንን ካወቅን፣ ልብሳችን፣ ባህላችን፣ ምግባችንን የአንዱ ብሔረሰብ የሌላውን ካወቀ ሰላም እንደዚህ ነው የሚፈጠረው። ሰላም ለመፍጠር ከፈለግ አንዳችንን ማወቅ መጀመር አለን። ይሄን ለማድረግ እንደዚህ አይነቶቹን ልጆች አምባሳደር አድርገን ይህንን ስራ እንዲሰሩልን ማድረግ ይኖርብናል። ሁለተኛው ደግሞ የማስተዋወቅ ስራ እኛ ደግሞ ሰብሰብ ብለን ሌላው ዓለም እንዲያቀን ማድረግ አለን። ሁለት አይነት አሰራር ነው ያለው ራሳችን የማስተዋወቂያው መንገድ። ስለዚህ ሩት የሚስ ወርልድ ኢትዮጵያን ካሸነፈችበት ጊዜ ጀምሮ የባህል እና ስፖርት ሚኒስቴር ውስጥ በተለይ የባህልና የጥበባትን አምባሳደር ሆና እንድታገለግለን እንግዲህ ዛሬ አደራ እንሰጣታለን ማለት ነው። ባለፈው ዓመት ሞዴል ሀሴት ደረጀ እንደዚሁ የባህል አምባሳደር ሆና ለአንድ ዓመት በተለያዩ ሀገራችን ክፍሎች በመሄድ ስራ ሰርታለች። ተረካቢዋ ደግሞ ሩት ይህንኑ ስራ እንድትሰራ ከአሸናፊነቷ ማግስት ጀምሮ አብረን ለመስራት እቅዶችን ማውጣታችንን ይፋ ለማድረግ ነው። አንዱ የሚጠቅማት ወደ ውድድር በምትሄድበት ቦታ
73ኛው ሚስ ወርልድ ነው የምትሳተፈው። ቪየትናም ሀገር ነው የሚካሄደው ውድድሩ። እንዳልኳችሁ ከ170 በላይ ሀገራት ተወዳዳሪዎች ይመጣሉ። እዛ ውድድር ላይ እቺ ልጅ የተወለደችበትን ያደገችበትና የሆነ አጋጣሚ ብቻ ያላትን ይሆናል ከሀገራችን የምታውቀው። ስለዚህ በሚቀራት 3 ወራት ውስጥ ኢትዮጵያን ለማወቅ የምትችልበትን እድል እናመቻችላታለን። በመላው ኢትዮጵያ ተጓጉዛ ባህላችንን እንድትመለከት፣ የምግብ አይነታችንን እንድትቀምስ፣ እንድታይ፣ አሰራሮቹን እንድታውቅ፣ የኢትዮጵያን ሕዝቦች ችግሮችን እንድትመለከት። ስለዚህም ከምታያቸው ችግሮች የትኛውን አምባሳደር ሆኜ ባገለግል የበለጠ ስራ ልሰራለሁ ብላ ምርጫዋ የሷ ነው። ይህንንም እንድትመለከት የተለያዩ በጣም ትልልቅ ሜጋ ፕሮጀክቶች አሉ። የታላቁ ኢትዮጵያ ህዳሴ ግድብን ጨምሮ የኢነርጂ ማመንጫዎች አሉን። የተለያዩ የቱሪዝም መስህብ የሚሆኑ ፓርኮች አሉን። በተለይ ባለፉት 8 ዓመታት ለቁጥር የሚያታክቱ ፓርኮች፣ የመዳረሻዎች፣ የቱሪዝም መዳረሻዎች ተሰርተዋል። እነዚህ መዳረሻዎች እንግዲህ ሁሉንም ለማዳረስ 3 ወሩም ላይ በቃት ይችላል። በጣም ብዙ ነገሮች ናቸው የተሰሩት። ነገር ግን የተወሰኑትን መርጠን ለእሷ የሚረዱትን ለማድረግ እንሞክራለን። ታሪካዊ የሆኑ ሳይቶቻችን ለምሳሌ እንደ ጎንደር ላሊበላ፣ አክሱም ፋሲለደስ፣ ላሊበላ፣ አክሱም፣ ጥያ፣ ጅማ አባ ጅፋር፣ ሐረር፣ ሌሎችም በጣም ብዙ አሉን። ቆጥረን የማንችላት በጣም ትልቅ ሀገር ናት ያለችን። አደራው ከፍ ነው ያለ ነው። ይህችን ኢትዮጵያን በደንብ አድርገሽ ማስተዋወቅ፣ ህዝቦቿን እንደራሳቸው ሆነሽ እንደነሱ ሆነሽ ማስተዋወቅ። አንቺ የኛ መልክ ነሽ፣ አንቺ የኛ ተናጋሪ ነሽ፣ የኛ አንደበት ነሽ። ይህንን በደንብ ለማወቅ የምትችይበትን የጉብኝት ፕላን እንደዚሁ እናዘጋጃለን። 3 ወሩ በኋላ ውድድር ስቴጂ የበለጠ እውቀት ኑሮሽ ሀገርሽን ለመግለጥ የምትችይበትን እድል እናመቻቻለን። ከዚህም ባለፈ ውድድሩ ላይ የሚያስፈልጓትን ጉዳዮችን ለማሟላትም እንደዚሁ ከሚስ ወርልድ ኢትዮጵያ ጋር አብረን እንሰራለን። ገነት ጸጋዬም ላለፉት 10 ዓመታት በላይ የሚስ ወርልድ ኢትዮጵያ የሀገራችን ተወካይ ሆና ኃላፊ ሆና የምትሰራ እህታችን ናት። ይህ ሚስ ወርልድ ኢትዮጵያ 24 ዓመት የሆነ ይመስለኛል ኢትዮጵያ ውስጥ ሲካሄድ። ነገር ግን አንዱ ሃይላይት ማድረግ የምፈልገው የመንግስት ድጋፍ አሁን እንደዚህ እንዳለው አልነበረም ላለፉት 24 ዓመታት። ይህንን እንግዲህ እነሱ ራሳቸው ይገልጹታል። አሁን ግን የመንግስት ወደዚህ የህዝብ ወደዛ የሚባል ነገር የለም። የህዝብ የሆነው ነገር ሁሉ የኛ ነው ብለን ነው የምናስበው። እዚህም የተቀመጥነው ከእናንተ መሀል ወጥተን ነው። ስለዚህ የምንሰራቸው ነገሮች እናንተ የምትሰሯቸው መደገፍ ነው የሚሆነው እና ይህንን ለማሳወቅ ነው ዛሬ የተገናኘ ነው። እናመሰግናለን። በሌላ በጣም ክብርና ደስታ ይሰማኛል። ለዚህ ደግሞ ነብዩን ማመስገን ፈልጋለሁ። አቶ ነብዩን ማመስገን ፈልጋለሁ። ይህንን እውቅና ለሰጠኝ ወይ ደግሞ ለሰጠን አቶ ነብዩን ማመስገን ፈልጋለሁ። ምክንያቱም እኛ እንደ ግለሰብ ስንሰራ 4 ዓመት ሞልቶት እንደዚህ እንኳን በክብር ገና ውድድር በማግስቱ ጀምሮ ነው እውቅና የተሰጠውና ለእኔ በጣም ጥሩ ሁኔታ ላይ እንደደረስን ነው የሚታየው። እንደምናየው ደግሞ ባለፈው ዓመት ሀሴት ደረጀ ሀገራችንን ወክላ ምን ያህል እውቅና እንዳገኘ አይተናል። ባህላችንን ሀገራችንን በሙሉ ስታስተዋውቅ በጣም ብዙ ነገር ለሀገር አበርክታለች ብዬ አስባለሁ እና አሁን ደግሞ ከዛ በበለጠ እንደዚህ አብረን ደግሞ ስንሰራ ጥሩ ደረጃ ላይ እንደርሳለን ብዬ አስባለሁ። ሌላ ይሄኛው ውድድር ስናዘጋጅ እንደ ቲም ነው የምናዘጋጀው። አንደኛ የምትወጣው ልጅ የማያ ቻሪቲ አምባሳደር ትሆናለች። አምና ሀሴት አምባሳደር አድርገናል። እንደዚህ የምናደርገው አንደኛ የምትወጣው ልጅ በቁንጅና ወይም በአይን በአፍንጫ አይደለም። ብዙ የእውቀት ባክግራውንድ እናያለን። ቻሪቲ ላይ የሚሰሩበት መንገድ እናያለን። ሀገራቸውን በምን መልኩ ሪፕሬዘንት ማድረግ ይችላሉ። እኔም ለራሴ የ2013 ሚስ ወርልድ ኢትዮጵያ ነበርኩኝና ሀገሬን ወክዬ ሲሄድ እዛ የነበረው ክፍተት ምንድን ነው? የእውቀቱ ብቻም አልነበረ። ሀገራችንን በምንችለው በአቅማችን ያኔ ስሜት በእድሜያችን
ማወቅ የምንችለውን ነገር አቅ ነበረ። ከዛ ግን እዛ ሄደን በምን መንገድ ነው አገርን ሪፕሬዘንት የምናደርገው፣ በምን መንገድ ነው አገራችን ማስተዋወቅ የምንችለው የሚለው ኢንተርናሽናሊ ኮሚኒኬሽን ስኪላቸው ወይ ደግሞ የንግግር ክህሎታቸው ይታያል። ስለዚህ ከሶሻል ፕሮጀክት ወይ ደግሞ ቻሪቲ ላይ በሚሰሩበት መንገድ፣ ከዛ ቀጥሎ ደግሞ የሞዴሊንግ ፕራይም ሞዴሊንግ አለ ከኛ ጋር ይሰራል። እነሱ ትሬን ያደርጓቸዋል። አንደኛም ስትወጣ ከዚህ ጀምሮ 3 ወር አላት፣ እሱም ትሬን ያደርጋሉ። በፎቶግራፊ ደግሞ ፎከስ አለ። እሱ ኢንተርናሽናል ስንሄድ አንድ ነገር ብቻ አይደለም የሚታየው። ፎቶግራፊ ላይ ማሳየት የምንችለው ነገር ምን እንደሆነ ከትሬኒንግ ጀምሮ እስከ መጨረሻ ድረስ ያለው ጋይድ ያደርጓታል። በላንጉጅ የሚዳርኳችሁ ማይንግሊሽ አለ። ማይንግሊሽ ትምህርት ቤት ሰፖርት እያደረገ ነው እና እንደዚህ ዓመት በጣም ደስ ብሎኝ ውድድሩ ያለፈ ቀን ኖሮ አያውቅም። ምክንያቱም ብቻዬን እንደሆንኩኝም አልተሰማኝም። ስለዚህ ብቻዬን እዚህ ድረስ ከደረስኩኝ አሁን ደግሞ እናንተ ስትጨመሩ ምን ያህል መሄድ እንደሚችል መገመት አይከብድም ብዬ አስባለሁ። ሰላም፣ እንዴት ዋላችሁ? ኢትዮጵያ እባላለሁ። አዲሷ የሚስ ወርልድ ኢትዮጵያ አሸናፊ ነኝ። እንዲሁም ደግሞ ኢትዮጵያ ወክዬ በስነ ሀገር ላይ መወክል ማለት ነው። ባክግራውንዴን ትንሽ ለመመልከት በማርኬቲንግ ማኔጅመንት የመጀመሪያ ዲግሪ አለኝ። እንዲሁም ደግሞ በኮፊ ካፒንግ ላይ በቡና ቅምሻ ላይ እሰራለሁ። እንዲሁም ደግሞ የተለያዩ ከሞዴሊንግ ጋር የሚያያዙ የተለያዩ ስራዎች ላይ ተሳትፌ አውቃለሁ። ሞዴሊንግ ኢንዱስትሪን ጆይን ካደረግኩኝ ወደ 6 ዓመት ገደማ ይሆነኛል። ውድድር ለእኔ አዲስ የሚባል ነገር አይደለም። በርካታ የሚባሉ ኢትዮጵያ ውስጥ የተዘጋጁ ውድድሮች ላይ ተሳትፌያለሁ። እንዲሁም ደግሞ ሪሰንትሊ ፊሊፒን ሀገር ላይ የተካሄደ አንድ ኢንተርናሽናል ውድድር ላይ ኢትዮጵያን ወክዬ በ4ኛነት ወይም ደግሞ በሞዴሊንግ ቋንቋ ሰርድ ራነር አፕ አሸናፊ ነበርኩኝ። እነዚህን ሁሉ ኤክስፔሪንሶች በመጠቀም እንዲሁም ደግሞ በቻሪቲ ወይም ደግሞ በሰብአዊነት በሚሰማቸው ፕሮጀክቶች ላይ በመሰማራት ሀገሬን በደንብ እንድትታወቅ በቱሪዝም በተለያዩ እኛን በደንብ ማስታወቅ ይችላሉ በሚሉ ነገሮች ሀገሬን ለማስጠራት እና ለማስታወቅ በጣም ቆርጬ ተነስቻለሁ። በጣም ረጅም ጊዜ ነው ዝግጅት ያደረኩትኝ የነበረው። አሁን ደግሞ እዚሁ ከባህልና ስፖርት ሚኒስቴር ጋር አንድ ላይ በመሆን የተለያዩ ስራዎች ላይ አንድ ላይ እንደምንሰራ ተነጋግረን በርካታ ነገሮች ላይ እንደምንሳተፍ አውርተንበታል ማለት ነው። እንዲሁም ደግሞ እንደዚህ አይነት ፕሮግራም አዘጋጅታ የተለያዩ እንስቶችን ለተለያዩ ብቁ የሆኑ መድረኮች ለማቅረብ ኢትዮጵያ እንድትጠራ ለማድረግ እዚህ ሁሉ መንገድ ስለመጣች ከእኔ በጣም አመስገን እፈልጋለሁ። አሁን ደግሞ እንደ ሀገር ተያይዘን ትልቅ ለውጥ እናመጣለን። የሞዴሊንግ ስም ቀይረን የሩጫ ኢትዮጵያን እንደሚወክለው ያህል ሞዴሊንግ እንድናስጠራ አስባለሁ። እንሰራበታለሁ ብዬ አምናለሁ። አመሰግናለሁ። 10 ጊዜ ላለማድረግ